ደፍነት ሰገኛ አላለብኝ ላይ ያልነገራችሁኝ መሰለኝ ለምን ጋር ኑራ ምን ሆነች ብዬ ጠየኳት ጋሚ ደግሞ ሌላ ጋር ሄዶ ቼክአፕ ለማድረግ እኮ ጊዜ አልነበረሽ እንዴ በጣም ከስተሽ ነበር ኑራን በዛው ሁኔታ አናውቃትም ነበረ ዱባይ ካለ ወይም ደግሞ ኤንጂኦች ህክምና ጫለሽ ፈልግ ሚችል ካለ ብለን ነበር ሄድነው እዛ ከሄደች በኋላ ዶክተሩ ሲያያት በጣም ተናደደ እኛን ሁሉ ተቆጣን ማለት ነው ምንድናችሁ ጓደኞቹ አለ ተሳና ታሳሽና ካካቀላደረኝ ይባላል ከህንድ ከመጣሽ በኋላ ራሱ በጣም ታሳዝኝ ነበር በጣም ጠቁሮሽ ነበር አይንሽ መግለጽ እስኪያቅትሽ ነበር በጣም ያመምሽ ታስታውቂ ነበር በጣም ምን ያህል ጊዜ ቆየሽ ገንዘብ ልትያኒ መግለጽ ከሚችለው በላይ በጣም ከባድ ነበር የዛን ጊዜ ሪፈርስ አድርገናልናቸውና ወደ አለርት ጻፍን ከዛ በአምቡላንስ ሄደ ስትወጪ ከላይ ባዶ ነበር እና ከዚህ ጀምሮ ከፍታ እንደዚህ ተሰርታለች የዛ ሳለ እኔ ምንም ነገር ማድረግ አልቻልኩም ከልቤ በጣም ደንግጬ ነበር